ሰላም ሰላም ውድ ቤተሰቦች እንዴት ቆያችሁልን? በዛሬው ቶቶ በርካታ ክለቦች የሚመለከቱ እግር ኳስ መረጃዎች ይዘን መጥተናል። አብራችሁን ቆዩ ውድ ቤተሰቦች። እንደተለመደው ለቻናሉ አዲስ ከሆናችሁ በቅድሚያ ቻናሉ ሰብስክራይብ በማድረግ ቤተሰቡን ሁለቱ መረጃዎች አለፈን። አብራችሁን ቆዩ። ውድ ቤተሰቦች በቅድሚያም ፋብሪዚዮ ሮማኖ ያወጣቸውን አዳዲስ አሁን መረጃዎችን እንመልከት። ትናንት ምሽት እንግሊዝ ከዓለም ዋንጫው ብትሰናበትም ቶማስ ቱሄል ግን ከእንግሊዝ ብሔራዊ ቡድን ጋር ይቆያል ሲል ፋብሪዚዮ ሮማኖ አረጋገጠ። እንግሊዝ ከውድድሩ ብትሰናበትም የእንግሊዝ እግር ኳስ ማህበር ኤፌ በአሰልጣኝ ቶማስ ቱሄል ላይ ሙሉ እምነት አለውም ብሏል። ከእነሱ የመጡ መረጃዎችን የሚያሳዩት ከሆነ ቱሄልን በኃላፊነታቸው ላይ ለማቆየትና የረጅም ጊዜ እቅዳቸው አካል ለማድረግ ይፈልጋሉ ተብሏል። ፋብሪዚዮ ሮማኖ የዊሊያም ሳሊባ ጉዳትና የአርሰናል የዝውውር እቅድን በተመለከተ እንዲህ ሲል ይናገራል። ፈረንሳዊ ተከላካይ ዊሊያም ሳሊባ ከስፔን ጋር በነበረው ጨዋታ ላይ ጉዳት አስተናግዶ ለመውጣት የተገደደ ሲሆን የቀዶ ጥገናም እንደሚያስፈልገውም ታውቋል። በጉዳቱ ምክንያት እስከ 4 ወይም 5 ወራት ከሜዳ ሊርቅ እንደሚችልም የፈረንሳዩ ሌኪፕ ጋዜጣ ዘግቧል። ይህንንም ተከትሎ አርሰናል በዚህ ክረምት የዝውውር መስኮት አዲስ የመሃል ተከላካይ ለማስፈረም ወደ ገበያው ሊወጣ ይችላል ሲል ፋብሪዚዮ ሮማኖ ተናግሮታል። የአስቶን ቪላ ሌሎች ክለቦች የዝውውር ሁኔታንም እንዲህ ሲል ፋብሪዚዮ ሮማኖ ይናገራል። ጆሃን ዛምቢ በሚቀጥሉት 24 ሰዓት ውስጥ በአስቶን ቪላ የሕክምና ምርመራዎች ያደረገ አስቶን ቪላ ለፍራይቡርግ ከ60 ሚሊዮን ዩሮ በላይ በመክፈል ዝውውሩን አጠናቋልም ብለዋል። አስቶን ቪላ ለፓሊንሃ ፍላጎት ቢኖረው እስካሁን ድረስ ለባየር ሙኒክ የቀረበ ይፋ የዝውውር ጥያቄም ድርድር የለም ሲልም ፋብሪዚዮ ሮማኖ ተናግሯል። ፋብሪዚዮ ሮማኖ ስለ ኤድዋርዶ ካማቪንጋም ጠይቆ እንዲህ ሲል ይመልሳል። ዩናይትድ ለካማቪንጋ ይፋ ድርድር አልጀመረም። ተጫዋቹ ራሱ በማድሪድ ለመቆየትና ለቦታው መታገል ይፈልጋል ሲሆን ስለዚህ ተጫዋቹ ፈቃደኛ ካልሆነ ዩናይትድ ወደ ድርድሩ አይገባምም ብሏል። ፋብሪዚዮ ሮማኖ ስለ ማይክል ኦሊሴ ጠይቆ እንዲህ ሲል ይመልሳል። ባየር ሙኒክ ተጫዋቹን ለማቆየት ጠንካራ ፍላጎት ያለው ሲሆን አዲሱን ለማቅረብ ይፈልጋሉ ብሏል። ተጫዋቹ ራሱ መልቀቅ እንደሚፈልግ ለባየር ሙኒክ ካላሳወቀ በስተቀር ክለቡ አይለቀውም ብሏል። ነገር ግን የሪያል ማድሪድ ፕሬዚዳንት ፍሎሬንቲኖ ፔሬዝ ተጫዋቹን የማስፈረም ትልቅ ፍላጎት አላቸው፣ ዝግጁም ናቸው ሲል ፋብሪዚዮ ሮማኖ ተናግረዋል። ስለ ማውሮ ኢካርዲ የጠየቀው ፋብሪዚዮ ሮማኖ ከአሁኑ ክለቡ ጋላታሳራይ ጋር አዲሱ ላለመፈረም በመወሰኑ በነፃ ዝውውር ፍሪ ኤጀንት ላይ ይገኛል ብለዋል። ስለ ቼልሲና ስለ ማክሰንስ ላክሮ የጠየቀው ፋብሪዚዮ ሮማኖ እንዲህ ሲል ይመልሳል። ቼልሲዎች ፈረንሳዩን የመሃል ተከላካይ ማክሰንስ ላክሮን ለማስፈረም አሁንም ከበስተጀርባ ሰፊ ስራዎችን እየሰሩ ይገኛሉ ብሏል። ድርድሮች አሁን ላይ ያለው ከተጫዋች ወኪሎችና ከክለቡ ጋር ቀጥተኛ ግንኙነት ተደርጓል። ቼልሲ ከአዳዲስ ተጫዋች ሽያጭ ጋር ተያይዞ አንድ ወይም ሁለት የመሃል ተከላካዮችን ማስፈረም የሚፈልግ ሲሆን ላክሮዋ በዝርዝሩ አናት ላይ ይገኛል ሲል ፋብሪዚዮ ሮማኖ ተናግሯል። ስለ ፔፕ ቻቫር የጠየቀው ፋብሪዚዮ ሮማኖ ቼልሲ በዚህ ተከላካይ ፍላጎት ያለው ቢሆንም ድርድሩ ግን ገና በጅምር ላይ ነው ሲልም ተናግሯል። ፋብሪዚዮ ሮማኖ ስለ ዩናይትድ የመሃል ሜዳ እንቅስቃሴ ጠይቆም እንዲህ ሲል ይመልሳል። ዩናይትድ አንድሬ ሳንቶስ እና ዩሪ ቴሌማንስ ቢያስፈርም አሁንም ተጨማሪ መሃል ላይ የተከላካይ አማካይ ለማስፈረም እየሰራም ነው ብሏል። በኤደርሰን ላይ የሚወሩ ወሬዎች አሁን ላይ ሙሉ በሙሉ ውሸት ናቸው፣ ዩናይትድ ከዚህ ዝውውር ወጥቷልም ብሏል። የማኑ ሁኔታ ስንመለከት ዩናይትድ ከተጫዋች ወኪሎች ጋር የስልክ ሁኔታ አድርጓል። በዩናይትድ እና በኮኒ ወኪሎች መካከል ያለው ግንኙነት በጣም ጥሩ ነው ብሏል። ነገር ግን ዩናይትድ እስካሁን ለአሁኑ ክለቡ ሮማ ይፋ ጥያቄ አላቀረብም ብሏል። ስለ ብራድሌ ባርኮላን የፒኤስጂ አቋም የጠየቀው ፋብሪዚዮ ሮማኖ እንደዚህ ሲል ይመልሳል። ፈረንሳዩ የክፍ ተጫዋች ባርኮላ የማይነካ ተጫዋች አይደለም። ፒኤስጂ ለተጫዋቹ የሚቀርብላቸውን የገንዘብ መጠን አይተው ለመሸጥ ዝግጁም ናቸውም ብሏል። የክለቦች ፍላጎት አሁንም አለ። አርሰናል ተጫዋቹን በዝርዝር ውስጥ ቢያስቀምጠው የአርሰናል ቀዳሚ ምርጫ ግን ሞርጋን ሮጀርስም ነው ብሏል። እስካሁን ምንም አይነት ንቁ ድርድር አልተደረገም። ሊቨርፑል ፍላጎት ቢኖርም ሁሉም ነገር የሚወሰነው ፒኤስጂ በሚጠይቀው የገንዘብ መጠን ላይ ያለ ሰውም በአሁኑ ወቅት ከተጫዋቹ ጋር የሚደረጉ አዲስ የውል ድርድር ሙሉ በሙሉም ቆሟልም ብለዋል። ስለ ራሽፎርድ ወደ ቱርክ የመዞር የጠየቀው ፋብሪዚዮ ሮማኖ እንደዚህ ሲል ይመልሳል። ራሽፎርድን ለማስፈረም ፊነርባቼ ከፍተኛ ገንዘብ አቀርቧል ተብሎ የሚወራው ወሬ ፍጹም ውሸት ነውም ብሏል። በሁለቱም ወገኖች መካከል ምንም አይነት ነገር ሆነ ድርድር አልተደረገም ያለ ሲሆን ራሽፎርድ በአሁኑ ጊዜ ወደ ቱርክ ሊግ የመዞር ምንም ፍላጎት የለውም ሲል ፋብሪዚዮ ሮማኖ አያይዞም ተናግሮታል። በመጨረሻም ፋብሪዚዮ ሮማኖ ስለ ፔፕ ጋርዲዮላ ስለ ጣሊያን ብሔራዊ ቡድን ጠይቆ እንዲህ ሲል ይመልሳል። የጣሊያን እግር ኳስ ፌዴሬሽን አስተያየት በተመለከተ የፌዴሬሽኑ ፕሬዚዳንት ፔፕ ጋርዲዮላ የጣሊያን ብሔራዊ ቡድን አሰልጣኝ አድርጎ የመሾም ህልም እንዳላቸው ይህም ቢሆን ትልቅ ነገር እንደሆነ ገልጿል። እውነታው ግን ነገር ግን በአሁኑ ወቅት በዚህ ጉዳይ ላይ የተጀመረ ምንም አይነት ይፋ ወይም የደረሰ ድርድር የለም ሲል ፋብሪዚዮ ሮማኖ ስለ ፔፕ ጋርዲዮላ ስለ ጣሊያን ብሔራዊ ቡድን እውነታውን በግልጽ አረጋግጦታል።
ሮማዎች የዌስትሃሙን የመስመር አጥቂ ክሬንሲዮ ሰመርቪልን ለማስፈረም ከወኪሎቹ ጋር ንግግር እያደረጉ ነው ተባለ። የሴራው ክለብ በተጨማሪም የቼልሲውን አሌሃንድሮ ጋርናቾና የስትራስቡርጉን የክንፍ ተጫዋች ዲያጎ ሞሬናን ለማስፈረም እየሰሩ ይገኛሉ ተብሏል። ኤሲ ሚላኖች የዩናይትዱን ተከላካይ ኑሴር ማዝራዊን ለማስፈረም ይፈልጋሉ ተባለ። ሚላን የተከላካይ መስመሩን ለማጠናከር የሚፈልግ ሲሆን አሰልጣኝ ሩበን አሞሪም ከተከላካዩ ጋር በድጋሚ ለመገናኘት ይፈልጋሉም ተብሏል። በሌላ በኩል ፐርቪዝ ኤስቱፒናን አስቶን ቪላን ይቀላቀላል ተብሎ ይጠበቃል። ለአትሌቲኮ ማድሪድ በዚህ ክረምት ሊሳንድሮ ማርቲኔዝም ቀርቦለታልም ተብሏል። ሊቨርፑሎች በጃሮድ ቦወን ላይ የነበራቸው ፍላጎት የቀዘቀዘ ሲሆን ኒውካስትል፣ ኤቨርተን፣ አስቶን ቪላ አሁን ላይ ተጫዋቹን ለማስፈረም ዋነኛ ተፎካካሪዎች ሆነው ቀርበዋልም ተብሏል። ይሁን እንጂ ዌስትሃም አምበሉን ለማቆየት አሁንም ትልቅ ፍላጎት አለው ተብሏል። በቀጥታ ወደ ፕሪሚየር ሊግ ለመመለስ የሚያደርጉት ጉዞ ሁሉም ጥያቄዎች ውድቅ ያደርጋሉ ተብሎ ይጠበቃልም ተብሏል። ሊቨርፑሎች ለሜንዙ አማካይ ካይሹ ሳኖ 60 ሚሊዮን ዩሮ ለማቅረብ ዝግጁ ናቸው ተባለ። ጃፓን ተጫዋች በዚህ ክረምት ከጀርመኑ ክለብ ይለቃል ተብሎ የሚጠበቅ ሲሆን ከዓለም ዋንጫው ጨዋታዎች በኋላ የሳኖ ዋጋ የናረ ሲሆን ስምምነቱ ከተሳካ ሜንዝ የክለቡን ከፍተኛ የሽያጭ ሪከርድ ይሰብራልም ተብሏል። ያንዲዮ ማንዴ ወደ ሊቨርፑል፣ ፒኤስጂ፣ ማንቸስተር ሲቲ እና ማንቸስተር ሊያደርጋቸው የሚችላቸውን ዝውውሮች ፈቅዷል ተባለ። ሊቨርፑል ያቀረበው 80 ሚሊዮን ዩሮ እና ተጨማሪ 20 ሚሊዮን ዩሮ ክፍያ በሌብጂክ ውድቅ መደረጉም ይታወሳል። ሌብጂክ ቢያንስ እስከ 120 ሚሊዮን ዩሮ የሚፈልግ ሲሆን በምትኩ የ19 ዓመቱን ተጫዋች ውል ለማራዘም እየገፋፋም ነው ተብሏል። ኤቨርተን የሲቲውን ተከላካይ ሪኮ ሉዊስን ለማስፈረም ጥረቱን አጠናክሮ የተባለ ሲሆን ዴቪድ ሞይስ ሁለገብ የሆነውን የ21 ዓመቶች ለማግኘት አሁን ላይ ትልቅ ፍላጎት አላቸውም ተብሏል። ሲቲ የ30 ሚሊዮን ፓውንድ የዋጋ ግምቱ ከተማዋ ለተጫዋቹን ለመሸጥ ዝግጁ ናቸውም ተብሏል። ማንቸስተር ሲቲ ላይ ዩባሪ ዝውውር ከሊል ጋር እየተነጋገረም ነው ተባለ። ሞሮኮ አማካይ ከፔፕ ጋርዲዮላ መልቀቅ በኋላ በኤንዞ ማሬስካ የሚመራው ክለብ አሁን ላይ ፊርማውን ለማኖር ትልቅ ፍላጎት አለው ተብሏል። ባርሴሎና የተከላካይ መስመሩን ለማጠናቀል አይመሪክ ላፖርታና ክርስቲያን ሮሜሮን በእጩነት ይዟል ተባለ። ክለቡ ከፓው ኩባርሲ ጋር የሚጣመር ልምድ ያለው የመሀል ተከላካይ የፈለገ ሲሆን ነገር ግን መጀመሪያ ተከላካይ መሸጥ አለበትም ተብሏል። በአሁኑ ወቅት ግን መልቀቅ የሚፈልግ ተጫዋች የለምም ተብሏል። ኢንተር ሚላን በዚህ ወር መጀመሪያ ላይ ከማንቸስተር ሲቲ የለቀቀውን ጆን ስቶንስን በነፃ ለማስፈረም ፍላጎት ማሳየቱ ተሰማ። የሴራው ግዙፍ ክለብ ለአዲስ የመሃል ተከላካይ ፍለጋ ባለበት ወቅት ለ32 ዓመት ሰዎች ሊደረግ የሚችለው የዝውውር ሁኔታ መርምሯልም ተብሏል። በዚህ ክረምት በነፃ ዝውውር የሚገኘውን ስቶንስን ጁቬንቱስን በቅርበት መከታተሉን ቀጥሏል ሲል ስካይ ስፖርት ኢጣሊያ ዘግቦታል። ማንቸስተር ሲቲ ፒኤስጂን ወጣት ተጫዋች ኢብራሂም ባይን በዚህ ክረምት ሊያስፈርም ፍላጎት አለው ተባለ። ለ18 ዓመቱ ተጫዋች ቶተንሃም፣ አስቶን ቪላ፣ አርቢ ሌይፕዚግና ቦሩሲያ ዶርትመንድም የዝውውር ፉክክር ውስጥ ይገኛሉ ሲል ፉቶ መርካቶ ዘግቦታል። አርሰናል ሁሊያን አልቫሬዝን ለማስፈረም ምናልባትም ቪክተር ጊዮከሬስን በልውጥ መጠቀም የሚቻልበትን ሁኔታ መርምሯል ተባለ። ይህ ሀሳብ ከአርጀንቲና አጥቂም ዝውውር ጋር በተያዘ ከአትሌቲኮ ማድሪድ ጋር በተደረገው የመጀመሪያ ንግግር ላይም ተነስቷልም ተብሏል። አትሌቲኮ የሲዞን አጥቂ ብቃት ቢያደንቅም አርሰናል ተጫዋቹን ለመሸጥ ይፍቀድ አይፍቀድ ገና ግን አልተወሰነም ተብሏል። አሁን ላይ ቪክተር ጊዮከሬስ በአርሰናል መቆየትን ብቻ ይፈልጋል የተባለ ሲሆን እንዲሁም ሁሊያን አልቫሬዝ ደግሞ የመጀመሪያው ምርጫ ወደ ባርሴሎና ማምራት ብቻ ነው ሲል ቶልክ ስፖርት ዘግቦታል። ቶተንሃሞች የናፖሊውን አማካይ አንቶኒዮ ቬርጋርን ለማስፈረም የተጀመሩ ተባለ። ናፖሊ የደገ የመጣውን ፍላጎት ተከትሎ የ23 ዓመቶች በአዲሱ ለማሰር መስራትም ጀምሯልም ተብሏል። ወደ 25 ሚሊዮን የሚጠጋ ጥያቄ ይቀርባል ተብሎ የሚጠበቅ ሲሆን በርንማውዝን በውድ ውስጥ ይገኛል ሲል ቱቶ ስፖርት ዘግቦታል። ቼልሲዎች ለሪያል ማድሪድ ግራ መስመር ተከላካይ አልቫሮ ካሪያስ ጥያቄ ሊያቀርቡ ነው ተባለ። ሰማያዊዎቹም ለስፔን ተጫዋች የመጀመሪያ የ25 ሚሊዮን ዩሮ ጥያቄ ለማቅረብ ሁኔታዎችን ለመፈተሽም ተዘጋጅተዋልም ተብሏል። ሪያል ማድሪድ ካሪያስን ወደ 50 ሚሊዮን ዩሮ ገደማ የሚገምተው ቢሆንም ቼልሲ ግን በዝውውር ለመግፋት አሁን ላይ ዝግጁ ናቸውም ተብሏል። ማድሪድ ኮኩሬላን ከቼልሲ ካስፈረመ በኋላ ምናልባትም አልቫሮ ካሪያስን ለቼልሲ ለመሸጥ ፍላጎት አለውም ሲል ዲያሮ ስፖርት ዘግቦታል። ዣቪ አሎንሶ በጠናቀው የውድድር ዘመን በባየር ሙኒክ በውሰት ያሳለፈውን ኒኮላ ጃክሰንን በቼልሲ ማቆየት እንደሚፈልግ ፍንጭ ሰጠ። በቅድመ ወደ ዘመን ጉዞአችን ላይ ከኒኮ ጃክሰን ጋር አብረን ለመስራት እንጓጓለን ሲል ተናግሯል። ሊቨርፑል በዚህ ክረምት በወልቭዙ አማካይ ጆኦ ጎሜዝ ላይ ያለው ፍላጎት እንደቀጠለ ነው ተባለ። ብራዚል ተጫዋች ቀደም ሲል ወደ 40 ሚሊዮን ፓውንድ ይገመት የነበር ቢሆን አሁን ዋጋው ወደ 30 ሚሊዮን ፓውንድ ዝቅ ማለቱም ተነግሯል። ማንቸስተር ደግሞ በውድድር ውስጥ ያለ ሲሆን ከወልቭስ ጋር በዝውውር ዙሪያ ቀደም ሲል ንግግር አድርጓልም ተብሏል። ሆኖም ግን ሊቨርፑሎች አሁን ላይ ጆኦ ጎሜዝን ለማስፈረም ከዩናይትድ በላይ ትልቅ ቦታ ላይ ይገኛሉ ሲል ፉትቦል ኢንሳይደር ዘግቦታል።
አስቶን ቪላ ለጋላታሳራዩ አማካይ ጋብርኤል ሳራ በሚቀጥሉት ቀናት የ30 ሚሊዮን ዩሮ ጥያቄ ለማቅረብ ተዘጋጅቷል ተባለ። ኡናይ ኤመሪ በዚህ ክረምት የመሃል ክፍላቸውን መልሶ ለመገንባት በሚፈልጉበት ወቅት ብራዚሊያን ተጫዋች እንደ ቀዳሚ ምርጫ ብቅ ብሏልም ተብሏል። የቪላ ጥረት የመጣው የሎቴ ቴሌማንስ ክለቡ መልቀቁን ተከትሎ አማዱ ኦናና በጉዳት ምክንያት የሚቀጥለው ውድድር ዘመን አብዛኛው ክፍለ ጊዜ ስለሚያልፈውም ነው ሲል ስፖርት ዘግቦታል። ውድ ቤተሰቦች ለዛሬ በረ ቆይታ በዚህ በቃ መልካም ቀን። ቻናሉን ሰብስክራይብ ማድረግ አይረሳ።